ሰላም ጤና ይስጥልኝ የዚህ ቻናል ቤተሰቦች። በሀገራችን በርካታ አዳዲስ መመሪያዎችና ድንጋጌዎች ይፋ ተደርገዋል። ምን ታወጀ የሚለውን በዝርዝር የማቀርብላችሁ ይሆናል። ሰብስክራይብ፣ ላይክና ሼር እያደረጋችሁ እስከ መጨረሻው ተከታተሉኝ ዘንድ ግብዣይ ነው። በቅድሚያ ርዕሰ ጉዳዮች፣ ስለ ታክሲ ትራንስፖርት አዲስና ጥብቅ መመሪያ ተላለፈ። አከራካሪው የጉምሩክ ማሻሻያ አዋጅ በፓርላማ በአብላጫ ድምፅ ጸደቀ። በመዲናዋ አዲስ አበባ አዲሱ የተሽከርካሪ ሰሌዳ ለአዳዲስ ተሽከርካሪዎች መሰጠት ተጀመረ። የጭቃ ቤት ግንባታ ተከለከለ። ኩዌት በቤት ሰራተኞች ቅጥር ላይ ጥብቅ እገዳ ጣለች። ሰብስክራይብ ማድረግ አይዘንጉ። ዝርዝር መረጃዎቹን እስከ መጨረሻው ይከታተሉ። ስለ ታክሲ ትራንስፖርት አዲስና ጥብቅ መመሪያ ተላለፈ። ከታሪፍ በላይ የሚያስከፍሉ የታክሲ አሽከርካሪዎች ሊታገዱ ነው። በአዲስ አበባ ከተማ በሚንቀሳቀሱ የታክሲ አሽከርካሪዎችና ተሳፋሪዎች ላይ አዲስና ጥብቅ መመሪያ መውጣቱን የከተማዋ ትራንስፖርት ቢሮ አስታወቀ። በዚህ መመሪያ መሰረት ሕግ የሚጥሱ አሽከርካሪዎች ላይ የእገዳ እርምጃ እንደሚወሰድ ተገልጿል። እንደ ቢሮ ማብራሪያ ከሆነ ከዚህ በኋላ ከተፈቀደው ታሪፍ በላይ ትርፍ የሚያስከፍሉ አሽከርካሪዎች ላይ አዲስ የእርምጃ ስልት ተዘርግቷል። ማንኛውም አሽከርካሪ ከተቀመጠው ታሪፍ በላይ ዋጋ አስከፍሎ 3 ጊዜ በተደጋጋሚ ጥቆማ ወይም ክስ ከቀረበበት ከትራንስፖርት አገልግሎት ስራው ላይ ሙሉ በሙሉ የሚታገድ ይሆናል። ይህ መመሪያ የወጣው ባለፈው የግንቦት ወር ብቻ ከታሪፍ በላይ በማስከፈልና ተገቢ ያልሆነ የታሪፍ ዝርዝር በመተግበር ዙሪያ ከህብረተሰቡ የቀረቡትን በርካታ ቅሬታዎች ተከትሎ መሆኑ ታውቋል። አከራካሪው የጉምሩክ ማሻሻያ አዋጅ በፓርላማ በአብላጫ ድምፅ ጸደቀ። ከወራት በፊት ኮንትሮባንድ የጫነ ተሽከርካሪ እንዲወረስ ድንጋጌ የያዘውና ሲያከራክር የቆየው የጉምሩክ ማሻሻያ ረቂቅ አዋጅ በአብላጫ ድምፅ ጸደቀ። የህዝብ ተወካዮች ምክር ቤት ማክሰኞ ዕለት ሰኔ 2 ቀን 2018 ዓ.ም ባካሄደው 24ኛው መደበኛ ስብሰባ የኮንትሮባንድ ንግድን ለመከላከል ያግዛል ተብሎ የቀረበውን የጉምሩክ ረቂቅ አዋጅ መርምሮ በአብላጫ ድምፅ አጽድቋል። አዋጅ ቁጥር 1425/2018 ሆኖ በጸደቀው በዚህ የጉምሩክ አዋጅ ላይ በኮንትሮባንድ ጭነት ምክንያት ተሽከርካሪዎች እንዲወረሱ ይደነግጋል። ከመጋቢት አጋማሽ ጀምሮ በውይይት ላይ የነበረው ረቂቅ አዋጅ ኮንትሮባንድና ህገወጥ ንግድን ሲያዘዋውሩ የተገኙ ተሽከርካሪዎችን መውረስ አስፈላጊ መሆኑ እንደታመነበት ቀርቦ የነበረ ቢሆንም በወቅቱ ከምክር ቤቱና ከባለድርሻ አካላት ጋር ድንጋጌው ህገ መንግስታዊ ንብረት የማፍራት መብትን የሚጋፋ ነው በሚል አስተያየት ሲሰጥበት ነበር። በውሳኔ ሀሳቡ ላይ እንደተብራራው መውረስ የሚለው ድንጋጌ ምንም እንኳን ቅሬታ ሲቀርብበት የነበረ ቢሆንም የኮንትሮባንድ ዕቃ ጭኖ የተገኘ ተሽከርካሪ ባለቤት ተሽከርካሪውን አሽከርካሪው እንዲጠቀምበት በውል ሲያስረክብ ታማኝና ለህግ ተገዥ የሆነ ሾፌር መቅጠር እንዲሁም ለሚደርስ ጉዳት ወይም ህገ ወጥ ድርጊት ተገቢ ዋስትና መውሰድ እንዳለበት ተጠቁሟል። በመዲናዋ አዲስ አበባ አዲሱ የተሽከርካሪ ሰሌዳ ለአዳዲስ ተሽከርካሪዎች መሰጠት ጀመረ። በአዲስ አበባ ከተማ የአሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን ከትላንትና ሰኔ 4 ቀን 2018 ዓ.ም ጀምሮ አዲሱን የተሽከርካሪ ሰሌዳ መስጠት መጀመሩን አስታወቀ። የባለስልጣኑ ዋና ስራ አስኪያጅ አቶ ዘገየ በላይነህ በሰጡት መግለጫ ሰሌዳው የሚሰጠው ለአዳዲስ ተሽከርካሪዎች ብቻ ሲሆን ተመዝግበው ሲጠባበቁ የነበሩ ባለቤቶች በተመዘገቡበት ቅርንጫፍ በኩል በስልክ ጥሪ ተደርጎላቸው መውሰድ እንደሚችሉ ተገልጿል። ነባር ሰሌዳ የሚጠቀሙትን በተመለከተ ወደፊት በትራንስፖርትና ሎጂስቲክስ ሚኒስቴር በኩል አቅጣጫ እንደሚቀመጥ ተመላክቷል። የተሽከርካሪ ሰሌዳ ወይም ታርጋ መሸጫ ዋጋ ይዞ ይፋ እንደተደረገው ሰነድ ከሆነ ለተለያዩ መኪና አይነቶች የተለያየ ዋጋ መጠን የተቀመጠ ሲሆን እስከ 56,000 ብር ድረስ ዋጋ ተደንግጓል። በመሆኑም እንደ ሰነዱ ለግል መገልገያ ወይም የቤት፣ ለንግድ፣ ለዲፕሎማት፣ ለእርዳታ ድርጅቶች፣ ለዓለም አቀፍ ተቋማትና ለልዩ ልዩ ተንቀሳቃሽ ተሽከርካሪዎች በነዳጅ የሚሰሩ ከሆነ 56,000 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 44,500 ብር፣ ለድንበር ተሻጋሪ የጭነት ተሽከርካሪዎች በነዳጅ የሚሰሩ ከሆነ 28,500 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 15,200 ብር፣ ለህዝብ ታክሲ ትራንስፖርት ተሽከርካሪዎች በነዳጅ የሚሰሩ ከሆነ 11,700 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 9,400 ብር፣ ለከተማና የሀገር አቋራጭ አውቶቡስ፣ ለመንግስት፣ ለአካል ጉዳተኞችና ለባለሶስት እግር ባጃጅ ተሽከርካሪዎች በነዳጅ የሚሰሩ ከሆነ 9,400 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 7,100 ብር፣ ለባለ ሁለት እግር ሞተር ሳይክል ተሽከርካሪዎች በነዳጅ የሚሰሩ ከሆነ 4,700 ብር፣ በኤሌክትሪክ ወይም በተፈጥሮ ጋዝ የሚሰሩ ከሆነ 3,550 ብር ዋጋ ተቆርጦላቸዋል። የጭቃ ቤት ግንባታ ተከለከለ። የደቡብ ኢትዮጵያ ክልላዊ መንግስት የከተማና መሰረተ ልማት ቢሮ ከተሞችን ዘመናዊ፣ ጽዱና ከአየር ንብረት ለውጥ ጋር የሚስማሙ ለማድረግ አዳዲስ የጭቃ ቤት ግንባታ ፈቃዶችን በማዘጋጃ ቤቶች በኩል እንዳይጸድቅ በይፋ አገደ። መመሪያው
ደብዳቤው በይፋ ከወጣበት ሰኔ 1 ቀን 2018 ዓ.ም ጀምሮ በጥብቅ ተፈጻሚ የሚሆን ሲሆን በማንኛውም ማዘጋጃ ቤት በኩል የጭቃ ቤት ግንባታ ፈቃድ ማጽደቅ ሙሉ በሙሉ የተከለከለ ሲሆን ከተሞች ይበልጥ እንዲዘምኑ ለማድረግ በማንኛውም ግንባታ ላይ ደረጃቸውን የጠበቁ የብሎኬት የጡብና የዘመናዊ ህንፃ ግብዓቶችን መጠቀም እንደሚገባ ተገልጿል። ኩዌት በቤት ሰራተኞች ቅጥር ላይ ጥብቅ እገዳ ጣለች። የታገዱትና የተፈቀደላቸው ሀገራት ዝርዝርም ይፋ ሆኗል። ኩዌት በቤት ሰራተኞች ቅጥር ላይ አዲስ ጥብቅ እገዳ የጣለች ሲሆን ይህም የሰራተኛ ስምሪት ፖሊሲዋን በእጅጉ የሚቀይር ይሆናል። በአዲሱ መመሪያ መሰረት የቤት ሰራተኞችን ወደ ሀገሪቱ ማስገባት የተፈቀደው በጥቂት በተመረጡ ሀገራት ላይ ብቻ ሲሆን አብዛኞቹ በአፍሪካና ጥቂቶቹ በእስያ የሚገኙ ሲሆን 27 ሀገራት ግን ከዝርዝሩ ውጭ እንዲሆኑ ተደርጓል። ይህም ውሳኔ የተላለፈው የቤት ሰራተኛን ዘርፍ ቁጥጥርና አስተዳደር ይበልጥ ለማጥበቅና ለማሻሻል ያለመው የመንግስት ተቋማት ያቀረቧቸውን ምክረ ሀሳቦች ተከትሎ መሆኑ ተገልጿል። በዚህም አዲስ አሰራር መሰረት እንደ ኢትዮጵያ፣ ደቡብ አፍሪካ፣ ኤርትራ፣ ፊሊፒንስ፣ ስሪላንካ፣ ህንድ፣ ቪየትናም እና ኔፓል ያሉ ሀገራት በተፈቀደው ዝርዝር ውስጥ መካተት የቻሉ ሲሆን በሌላ በኩል ግን በርካታ ሰራተኞችን ወደ ኩዌት ይልኩ የነበሩት እንደ ናይጄሪያ፣ ኬንያ፣ ኡጋንዳ፣ ሩዋንዳ፣ ካሜሩን፣ ማሊና ዲሞክራቲክ ሪፐብሊክ ኮንጎ ያሉ ታዋቂ ሀገራት በዚህ አዲስ እገዳ ተጎጂ ሆነዋል። አብራችሁኝ ስለነበራችሁ አመሰግናለሁ። ተመሳሳይ መረጃዎች እንዲደርሷችሁ ሰብስክራይብ ማድረግን አይርሱ።